ዛሬ የመጣሁት ማንም የማይነግሮትን በህይወቱ ዙሪያ ያሉ መርዛማ ሰዎችን እንዴት እንደሚለዩና እንዴት እንደሚያስወግዱ ልነግሮት ነው። ኦኬ ሌት ሚ ቴል ዩ ሳምቲንግ ኢዝ ኢምፖርታንት ኦን ሂር። በእኛ ሀገር አንድ ዛፍ አለ። በሳይንቲፊክ ስሙ ኢኩላፕተስ ትሪ ይባላል፣ ወይም በአማርኛው የባህር ዛፍ። ባህር ዛፍ ቅጠሉ ቶክሲሲቲ ስላለው ቅጠሉ በወደቀበት አካባቢ ያሉ ተክሎች ማደግ አይችሉም፣ ወይ ቀጭጫሉ ወይ ይሞታሉ። እንደዚህ ሁሉ በእኛ ህይወት ዙሪያ መርዛማ የሆነ ባህሪ ያላቸው ሰዎች ካሉ ማደግ፣ መለወጥ፣ መሻሻል አንችልም። እነዚህ መርዛማ የሆኑ ሰዎች ወደ ህይወታችን ሲቀርቡ በጣም ጓደኛ፣ በጣም የሚያስቡልን፣ የሚጨነቁልን መስለው ስለሚቀርቡ እነዚህን መለየትና ከህይወታችን ማራቅ በጣም ከባድ ነገር ስለሆነ አስተውለው ያዳምጡኝ። እነዚህ ሰዎች አንተ ባለህበት ቦታ አንተን ያደንቃሉ፣ አፕሪሺየት ያደርጋሉ። አንተን ጀስት እንደተሳካልህ ሊነግሩ ይችላሉ። በጣም ይታዘዙልሃል። ብትሰድባቸው እንኳን ክፉ መልስ አይሰጡህም። ግን አንተ በሌለህበት ቦታ ስላንተ ሲያሙ ትሰማቸዋለህ፣ ታገኛቸዋለህ። ወይም ደግሞ አንተ ለጥሩ ነገር ታሽተህ እነሱ አንተን ስለሚቀርቡህ ሪከመንድ አድርጉ ቢባል አንተን በደንብ እንደሚያውቁና ለምንም ነገር ብቁ እንዳልሆንክ አድርገው ይነግሩሃል። ወይም ደግሞ አንተ የወደክ ሲመስላቸው ቀድመው ሊቀጠቅጡህ ይመጣሉ። እረ ምን እሱ ብቻ፣ አንተ ገንዘብ ያጣህ ሲመስላቸው የተበደሩህን ገንዘብ እንኳን ሳይከፍሉ አንተ ገንዘብህን የትም በትነህ እንዳጠፋህ ሲናገሩ ትሰማለህ። እነዚህ በጣም አደገኛ ሰዎች ናቸው። ለሰው ልጅ እድገት፣ ለውጥ ጸር ናቸው። እነዚህ ሰዎች በዙሪያ ካሉ ነጋዴ ሁን፣ ቢዝነስ ላይ ሁን፣ መለወጥ አትችልም። እነዚህ ሰዎች በዙሪያ ካሉ ተቀጣሪ ሰራተኛውን እድገት አታገኝም፣ መሻሻል አትችልም። እነዚህ ሰዎች በዙሪያ ካሉ ፍቅረኛ ያዝ፣ ወደ ትዳር አትሄድም። እነዚህ ሰዎች በዙሪያ ካሉ ትዳር ያዝ፣ በትዳር አትዘልቅም። እነዚህ ሰዎች በዙሪያ ካሉ ባለስልጣኑን ስልጣንህ አያድግም ወይ በስልጣንህ አትቀጥልም። ስለዚህ እነዚህን ሰዎች በፍጥነት ለይቶ ከህይወታችሁ ማስወገድ ያስፈልጋል። ሶ the basic question is እነዚህን ሰዎች እንዴት ነው አይደንቲፋይ የምናደርገው? እንዴት ነው የምንለየው? 3 ጭንብል ያደርጋሉ። የመጀመሪያው ጭንብላቸው እነዚህ ሰዎች the energy vampire ይባላሉ። ሁል ጊዜ አንተን የሚያገኙህ፣ አንተን የሚደውሉልህ ለመጠቀም እነሱ የሆነ ነገር ሲቸግራቸው ብቻ እንጂ አንተ የሆነ ነገር ተደርጎልህ ስኬት ሲኖርህ አብሮ ሰለብሬት አያደርጉም። ሁለተኛው the external victim ናቸው። ሁል ጊዜ ስለ ራሳቸው የግል ህይወት ኃላፊነት የማይወስዱ፣ በሁሉም ነገር ላይ ኢንቫይሮንመንቱን የሚተቹ፣ ለነሱ ውድቀት፣ ለነሱ ቆሞ መቅረት ሌላውን አካል ተጠያቂ የሚያደርጉ ናቸው። ልታስተካከላቸው እንኳን ብትሞክር አንተንም የዛን አካል ሊያደርጉ ይፈልጋሉ። ሶስተኛው እነዚህ ሰዎች በጣም የሚያስደንቀው ባህሪያቸው ፓሲቭ ክሪቲክ ናቸው። አንተን ጓደኛ መስለው ይቀርቡህና ሁል ጊዜ እየሳቁ እየተጫወቱ ይተችኋል። ሁሌ ሙሉነት እንዳይሰማህ ጎዶሎ ነገር እንዳለህ ወይ ባለባበስህ ወይ ባነጋገርህ ወይ በሆነ ሳምቲንግ ሁሌ ይተችኋል። በሂደትም ያንተን በራስ መተማመን ይንዱታል ማለት ነው። ስለዚህ እነዚህን ሰዎች እንዴት አድርገን እናስወግዳቸው ነው ትልቁ ጥያቄ። Scientifically it says that such like toxic behavioral peoples, they didn't resist the emotionally intelligent peoples. So when we become emotionally intelligent person, immediately they will disappear from your circle. እመነኝ፣ በባህሪያቸው እነዚህ ሰዎች የስሜት ብልህነትን መቋቋም አይችሉም። ስለዚህ አንተ ወደ ስሜት ብልህነት መምጣት ስትጀምር ከአንተ ሰርክል ውስጥ ተጠራርገው ይጠፋሉ። እሱንም ለማድረግ በአንተ በኩል 2 ነገር ይጠበቃል። አንደኛው the slow fade method ነው፣ ወይም ቀስ በቀስ ባውንደሪ ማበጀት። ሁል ጊዜ እንዳታገኛቸው፣ ስለ ግል ህይወትህ እንዳትነግራቸው፣ ስለ እቅድህ እንዳትነግራቸው፣ ስለ ገቢህ እንዳትነግራቸው። ሁለተኛው ስትሮንግ ባውንደሪ ነው። እንደለመዱት ወደ አንተ መጥተው ኔጌቲቭ ኢነርጂያቸውን ረሽተው ያንተን ስሜት ለመቆጣጠር ገና ንግግር ሲጀምሩ አስቁማቸው። እንደዚህ አይነት አሉታዊ ነገር መስማት እንደማትፈልግ፣ አብረ ማውራት እንደማትፈልግ፣ ምንም እንደማይጠቅምህ እነሱ መተው እንዳለባቸው። በዚህን ሰዓት ላይ እመነኝ 1 ወር 2 ወር ካንተ ጎን አይቆሙም፣ ተጠራርገው ይጠፋሉ። ስለዚህ
እንደዚህ አድርግና ኢንቫይሮንመንትን አጽድተህ ለራስ እድገት፣ ለውጥ፣ መሻሻል ብትጥር የተሻለ ይሆናል ወዳጄ። በእነዚህ ሰዎች ብዙ ሰዎች ወድቀዋል። ብዙ ሰዎች ከጥቅም ውጭ ሆነዋል። አንተም የዛ ሰለባ እንዳትሆን ጥንቃቄ አድርግ። ከወደዱት ላይክ፣ ኮፒ፣ ሼር ያድርጉ። አመሰግናለሁ።